ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በአማራ ክልል ወቅታዊ ሁኔታ ላይ በማተኮር የምናቀርባቸውን ዘገባዎች ዛሬም በተለያዩ አካባቢዎች ያሉትን ሰብስበን ቀርበናል። የዘውትር ተሳታፊያችን ጋር በጋራ ሆነን መረጃዎችን ወደ እናንተ እናደርሳለን ማለት ነው። የአብይ አህመድ አገዛዝ ከፍተኛ ቁጥር ያለውን ሰራዊቱን ወደ አማራ ክልል አስገብቷል። በተለይም የኦሮሚያ ልዩ ኃይል ዩኒፎርም በመለወጥ የመከላከያ ሰራዊትን መለዮ አጥልቆ ወደ አማራ ክልል መግባቱ ነው የተገለጸው። በሌላ በኩል በሰሞኑ ውጊያዎች ከፍተኛ የመቁሰል አደጋ የደረሰባቸው የአብይ አህመድ ሰራዊት አባላት በቀድሞ አላጌ የግብርና ኮሌጅ ውስጥ ሕክምናቸውን እየተከታተሉ መሆናቸውን ነው ያገኘነው መረጃ የሚያመለክተው። በጎጃም በበርካታ አካባቢዎች ውጊያ ተካሂዷል። በተለይም በቲሊሊ አካባቢ በተካሄደው ውጊያ ከፍተኛ ቁጥር ያለው ያገዛዙ ሰራዊት ላይ ኪሳራ መድረሱን ነው በመረጃው የተመለከተው። ሰሜን ሸዋም እንደዚሁ ከፍተኛ ቁጥር ያለው ያገዛዙ ሰራዊት በእጅ በመስጠት ላይ እንዳለ ነው። በዋናነትም ሚሊሻውና የአድማ በታኝ አባላት ወደ ፋኖ በመሄድ እጃቸውን በመስጠት ላይ መሆናቸውን ነው መረጃዎች የሚያመለክቱት። እነዚህን ሰብሰብ አድርገን ወደ እናንተ እናደርሳለን። ወደ ዘውትር ተሳታፊያችን ልለፍና መረጃዎቹን በቅደም ተከተል ያቀርብልናል። እስቲ አንተ በኩል ያሉትን መረጃዎች በዝርዝር አቅርብልን። አመሰግናለሁ መሳይ። እንግዲህ ከሰሞኑ በአገዛዙ ጦር ላይ በተለይ በዋናነት በወሎ አካባቢ በደረሰበት ከፍተኛ ሽንፈት ተስፋ የቆረጠው ኃይል ለአንዴና ለመጨረሻ ጊዜ በማለት የሀገሪቱን የመከላከያ ሰራዊት፣ የኦሮሚያ ልዩ ኃይልን እንዲሁም የአማራ ሚኒሻንና አድማ ብተናን እንዲሁም የሰላም አስከባሪ ጦር በሚል በአዲስ መልክ ከሰሞኑ የተደራጀውንና በተጨማሪም እንዲሁ የጸረ ሽምቅ ኃይል ብሎ ያደራጃቸውን በአማራ ክልል በበርካታ አካባቢዎች እያጋዘ እንደሚገኝ ይታወቃል። እንግዲህ በተለየ ሁኔታ ከትናንትና ጠዋት ጀምሮ የአገዛዙ ጦር በርካታ የክልሉ አካባቢዎችን ወታደራዊ ስምሪት እየሰጠ እንደሚገኝና የፋኖ ኃይሎች ደግሞ እንቅስቃሴ በሚደረግባቸው አካባቢዎች በአገዛዙ ጦር ላይ ከፍተኛ ጥቃት በመፈጸም ትልልቅ ድሎችን በማስመዝገብ ላይ እንደሚገኙ ነው የታወቀው። እንግዲህ ብዛት ያለው ጦር በክልሉ ስምሪት ወስዶ እንቅስቃሴ ሲያደርግ በተለይ ደግሞ ከጎንደር ከተማ አቅራቢያ ማክሰኝት፣ እንፍራንስ፣ ደጎማ፣ በለሳ አካባቢዎች እንቅስቃሴ እያደረገ ቢሆንም ነገር ግን በዚህ እንቅስቃሴ የአገዛዙ ጦር ላይ በሰነዘሩት የመልሶ ማጥቃት በሰራዊቱ ላይ ከፍተኛ የሆነ ጉዳት እንዳደረሱበት መረጃዎች ያመላክታሉ። በተለይ ደግሞ በሰሜን ሸዋ የአየር ወለድ ኮማንዶ ከ101ኛ እስከ 105ኛ 5 ክፍለ ጦሮች በጋራ እንቅስቃሴ እያደረጉ ቢሆንም በጣም በከፍተኛ ደረጃ ተመቶ ወደ መፈራረስ ደረጃ መድረሱን ነው መረጃዎች እየጠቆሙ የሚገኙት። ይህ የአየር ወለድ ኃይል በመራቤቴ ቀጠና በሜዳ አካባቢ ሬማ ተብሎ በሚጠቀሰው ወረዳ ላይ በደረሰበት ከፍተኛ ኪሳራ የተበሳጨው የአገዛዙ ዛሬ የኮማንዶ አባላት አሰማርቶ ከፍተኛ ውጊያ እየተደረገ ቢሆንም ራሱ በተለይ 101ኛ ክፍለ ጦር የአየር ወለድ አባላት ባደረጉት ውጊያ ተሸንፈው በመበተን ላይ እንደሚገኙና በርካታ የ101ኛ አየር ወለድ አባላት እጃቸውን እየሰጡ እንደሚገኙ መረጃዎች አመላክተዋል። ይህ በእንዲህ እንዳለ በደብረ ማርቆስ ከተማ በትናንትናው ዕለት ዋጋም በተባለ ቦታ ላይ በሚገኙ የሚኒሻ ካምፕ ላይ ጥቃት በመፈጸም በርካታ የሚኒሻ አባላትን መግደል መቻላቸውንና በምሽጉ ላይ የነበሩ በርካታ የሞተር ሳይክሎች፣ ወታደራዊ ቁሳቁሶችን አቃጥለው ምሽጉን ሙሉ በሙሉ አውድመው እንደሄዱ መረጃዎች ያመላክታሉ። ይህ በእንዲህ እንዳለ በዛው አካባቢ በቡሬ ከተማ ወደ ቁይ ሲጓዝ በነበረ የአገዛዙ ጦር ላይ ጥቃት ተፈጽሞ ባንጃ ተራራ ከተባለ ቦታ ላይ በርካታ ሰራዊቱ ተመቶ ወደ መጣበት እንዲመለስ መደረጉንና በተለይ እነዚህ ቁይ በተባለች ከተማ ላይ በተደረገ ከፍተኛ ውጊያ ሰራዊቱ በከፍተኛ ደረጃ ተጎድቶ ወደ ኋላ ማፈግፈግ መቻሉን ነው መረጃዎች የሚያመላክቱት። በሌላ ዜና የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ እንዳስታወቀው በዘመቻ መልክ ሰራዊት ሲመጣ በቆረጣ በደፈጣ እንዲሁም በድንገተኛ ጥቃት ማዳከም በኋላ ላይ ደግሞ ቀስ በማለት የመጣውን የመንግስት ኃይል የዘመቻ እቅድ ዋጋ ቢስ እንዲሆን በማድረግ በመልሶ ማጥቃት እያፈራረሱት እንደሚገኙ አስታውቀዋል። እንዲሁም አዴት አካባቢ በተደረገው ውጊያ በአገዛዙ ጦር ላይ ከፍተኛ ኪሳራ ቢደርስበትም በድሮን በጣለው አረር አማካኝነት 5 ንጹሃን ሲገደሉ በርካታ የቁም እንስሳቶች መገደላቸውንም ተያይዞ ተገልጿል። ይህ በእንዲህ እንዳለ በትናንትናው ዕለት በሰሜን ጎንደር ጃናሞራ ወረዳ ወይና በተባለ ቦታ ላይ ከፍተኛ ውጊያ ሲደረግ መዋሉንና በርካታ ጉዳት የደረሰበት የአገዛዙ ጦር ቦታውን ለፋኖ ኃይሎች አስረክቦ ከቦታው መፈጠጡንና
ተበትኖ መሸሸቱን አያይዘው ገልጸዋል። ይህ በእንዲህ እንዳለ በስሪንቃ ከተማ አቅራቢያ አንድ ሙሉ ኦራል ወታደር በፈቃደኝነት የፋኖ ኃይሎችን ሲቀላቀል በሰሜን ሸዋ እንደዚሁ ከ87 በላይ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝን በሬማ አካባቢ በአጼ አምደ ጽዮን ኮር የአጼ ዳዊት ክፍለ ጦርን መቀላቀላቸውን አስታውቀዋል። በዚህ ጋር ተያይዞ የኮማንዶ አባላትም እንዲሁ በዚህ በሬማ በአካባቢ የተደረገው ውጊያ በርካታ የ101ኛ አየር ወለድ አባላት ለራስ አበበ አረጋይ ክፍለ ጦር እጃቸውን መስጠታቸውን አስታውቀዋል። ይህ በእንዲህ እንዳለ በዛሬው ዕለት የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና ዳግማዊ ቴዎድሮስ 5ኛ ኮር የአገዛዙን ማዘዣ ጣቢያ በሆነችው ደጎማ ከተማ ላይ ጥቃት በመፈጸም በጣም በከፍተኛ ደረጃ ድል መጎናጸፋቸውና እንዲሁም ዛሬ ከጠዋቱ 12 ሰዓት ላይ የጀመረው ጥቃት በብረቁ ክፍለ ጦር፣ ጥቁር አንበሳ ክፍለ ጦር፣ ፋናዬ ውቤ ክፍለ ጦርና ጎንደሬ በጋሻው ክፍለ ጦር ከነብዩ አሳምነው ብርጌድ ጋር በጋራ በመቀናጀት በከተማዋ የነበረው ማዘዣ ጣቢያ ላይ በበርካታ አቅጣጫዎች ከበባ በመፈጸም በፈጸሙት ማጥቃት በስጋ በእንጭባራ በአምባ ዙሪያና በደንጎሳ ምሽግ ጥቃት በመፈጸም ቁጥሩ ከፍተኛ የሆነ የአገዛዙ ጦር መምሰስ መቻላቸው አስታውቀዋል። ከማክሰኝት ደጎማ እንዲሁም ከአርባያ ደጎማ የሚወስደውን መንገድ ቀድመው በመዝጋት አጋዥ ኃይል እንዳይመጣለት በማድረግ በተደረገው ውጊያ ከ40 በላይ የመከላከያ ሰራዊት ወይም የአብይ አህመድ አገዛዙ ሰራዊት መደምሰስ መቻሉን ታውቋል። የቆሰሉትንም ወደ ጤና ጣቢያ ለመውሰድ መንገዶች ስለተዘጉባቸው በርካታ የቆሰሉ ኃይሎችን ጥተው በመሸሸት በፋኖ ጥር እንዲገቡ መደረግ መቻሉንና በዚህ አካባቢ እየተደረገ ያለው ውጊያ በበርካታ አቅጣጫዎች ይችን ከተማ የማዘዣ ጣቢያዋን የደጎማ ማዘዣ ጣቢያን ለመቆጣጠር ከፍተኛ ትንቅንቅ በማድረግ ከተማዋ ሙሉ በሙሉ በመቆጣጠር እና በዙሪያው በነበሩ ቀበሌዎችም ላይ ተበትኖ የነበረውን የአገዛዙን ጦር እየተከተሉ እየመቱት እንደሚገኙና ጦርነቱ ወይም ውጊያው ማጠናቀቅ ባለመቻሉ የደረሰው ጉዳት ከዚህ አሁን ከጠቀስነው በላይ ሊደርስ እንደሚችል አስታውቀዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ 3ኛ ጎጃም አገው ምድር ክፍለ ጦር የ10 አለቃ ኤፍሬም አጥናፉ ብርጌድ በአገው ምድር ዞን በምትገኘው አዲስ ቅዳም ከተማ በነበረው ወታደራዊ ምሽግ ላይ ጥቃት በመፈጸም በአዲስ ቅዳም ስላሴ አባይናብ ከብት ገበያ ባታ ቤተክርስቲያን አካባቢ ከፍተኛ የጨበጣ ውጊያ መደረጉንና በዚህም ውጊያ የፋኖ ኃይሎች ከፍተኛ ድል መጎናጸፋቸውንና በአገዛዙ ጦር ላይ ብዛት ያለው ሙትና ቁስለኛ መደረጉን ጠቅሰዋል። በዚች ከተማዋን ለቆ አድርጎሚ የምትባል ተራራ ላይ ሸሽቶ እዛው ላይ ከበባ ተፈጽሞበት ራሱን እየተከላከለ እንደሚገኝና በከተማዋ ላይ በተደረገው ውጊያ 19 የመከላከያ አባላቱ ሲገደሉ ከ27 በላይ የአገዛዙ ጦር መቁሰል መቻሉና በተደረገው ውጊያ በርካታ የነፍስ ወከፍና የቡድን መሳሪያዎች መማረክ መቻላቸውን አስታውቀዋል። ይህ በእንዲህ እንዳለ በትናንትናው ዕለት ለግዳጅ ከለሚ እንሳሮ ከተማ ወደ ጀማ ወንዝ በሁለት ተሽከርካሪ ሲጓዝ በነበረ የአገዛዙ ጦር ላይ የተጠና የደፈጣ ጥቃት በአርፒጂ እና በቦምብ በታገዘ ጥቃት በመፈጸም አንዱን መከላከያ ኦራል መኪና መተው ወደ ገደል የገባ ሲሆን የሻለቃና የሻምበል አመራሮችን ጨምሮ በርካታ የሰራዊት አባላት መደምሰስ መቻላቸውንና በዛ አካባቢ ሲንቀሳቀስ የነበረው ኃይል ሸሽቶ ወደ ተለያዩ ቀበሌዎች መፈርጠጡን አስታውቀዋል። ይህ በእንዲህ እንዳለ በወሎ የመሃል ሳይንት ወረዳ ከተማ የሆነችውን የደንሳን ከተማ ከትናንት ወዲያ የፋኖ ኃይሎች መቆጣጠራቸውና የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክስ በንጉስ ሚካኤል ኮርስር በሚገኙት መቅደላ ክፍለ ጦር፣ መብረቁ ክፍለ ጦር፣ የኢንጂነር ደሳለኝ ክፍለ ጦር በጋራ በመቀናጀት በአራት የወታደራዊ ምሽጎች ላይ ጥቃት በመፈጸም አራቱንም ወታደራዊ ምሽጎች ደርምሰው በመግባት በምሽጉ ውስጥ የነበሩ የሰራዊቱ አባላት መደምሰስ መቻላቸውንና አንድ ሻለቃ መሪን ጨምሮ አንድ ሻምበል መሪን ተያይዞ ከ35 በላይ የሰራዊቱ ወታደሮች መደምሰስ መቻላቸውንና 11 ምርኮኛ በእጃቸው ማስገባታቸውንና በተደረገው ውጊያም በርካታ የነፍስ ወከፍና የቡድን መሳሪያዎችን መማረክ መቻላቸውን አስታውቀዋል። ይህ በእንዲህ እንዳለ የቀስተ ደመና ብርጌድ በቢቸና ከተማ ላይ የ602ኛ ኮር ጀነራል መድፍን ይዞ ሲጎትት የነበረ ኦራል ላይ በፈጸሙት የደፈጣ ጥቃት ጀነራል ሶፊያ አህመድ የተባለ የኮሩን አዛዥ ጨምሮ በደረሰባቸው ጥቃት መቁሰላቸውንና
ሲጓዝ በነበረው ኦራላና መድፍ ላይ በፈጸሙት የከባድ መሳሪያ ጥቃት ኦራሉ ወደ ገደል ገብቶ ከፍተኛ ጉዳት እንደደረሰበትና በስሩ የነበሩ ወታደሮች መገደላቸውና ከ9 በላይ የሥርዓቱ ወታደሮች መገደላቸውና ከ15 በላይ መቁሰላቸውን አስታውቀዋል። በእነዚህ ከ15 በላይ የቆሰሉ ያገዛዙ ወታደሮች ከወደቁበት ቦታ ሳይነሱ ሰራዊቱን በመሸሸቱ በፋኖ ቁጥጥር ውስጥ መግባታቸውን አስታውቀዋል። በዚህ አካባቢ ኦራል ሲንቀሳቀስ በነበረበት ሰዓት የዞኑ የብልጽግና አመራሮች አብረዋቸው እንደነበሩና በሌሊት በተፈጸመው ጥቃት በሰራዊቱ ላይ ከፍተኛ የሞራል ስብራት እንደደረሰ ለማወቅ ተችሏል። ይህ በእንዲህ እንዳለ በስማዳ ወረዳ የአማራ ፋኖ ህዝባዊ ድርጅት የጄኔራል ነጋ ተገኝ ክፍለ ጦር ዛሬ ለአራተኛ ቀን ተከታታይ ውጊያ በማድረግ የቺን ከተማ ላለማስደፈር ከፍተኛ የሞት ሽረት ትግል እያደረገ እንደሆነና በአጠቃላይ በሰራዊቱ ላይ የፋኖ ኃይሎች አሁን ዘመቻቸውን ጨርሰዋል በማለት በተለየ ሁኔታ ለ10ኛ ጊዜ እና ለመጨረሻ ጊዜ በማለት የሀገሪቱን የመከላከያ ሰራዊት በሙሉ ወደ አማራ ክልል አስከተኛ የሆነ ጥቃት ለመፈጸም ቢያቅድም በሄደበት አካባቢ ብቻ ሳይሆን ምሽግ አድርጎ በተቀመጠባቸው ወታደራዊ ካምፖች ላይ የፋኖ ኃይሎች የተጣናና ስልታዊ ጥቃት በመፈጸም በሰራዊቱ ላይ ከፍተኛ የሆነ ድምሰሳ መፈጸም መቻላቸውን አስታውቀዋል። ባለፉት 2 ቀናት ውስጥ ያሉትን አጠቃላይ የአውደ ውጊያ ውሎችን በዝርዝር ነው ያቀረብክልን። እንግዲህ የወሎን የዘመቻ ባናደው 18 ቀናቱ ዘመቻ መጠናቀቁን አስመልክቶ የቀጠናው የፋኖ አመራሮች መግለጫ የሰጡትን መነሻ በማድረግ አሁን በወሎ ያለውን ወቅታዊ ሁኔታንም እንደዚሁ ለመቃኘት ሞክረናል። በወሎ መጠነ ሰፊ ቁጥር ያለው የአብይ አህመድ ሰራዊት መግባቱን ነው የሰማነው። ባለፈው በዚህ ጉዳይ ላይም እንደዚሁ መረጃ ሰጥተናል። ይህ ወታደር የማጓጓዙ ከተለያዩ ቀጠናዎች በተለይም ከኦሮሚያ ክልል በከፍተኛ መጠን ሰራዊት እያስገባ እንዳለ ነው የተሰማው። በተለይ የኦሮሚያ ልዩ ኃይል መለዮ ቀይሮ ዩኒፎርም ቀይሮ የመከላከያ ሰራዊትን ልብስ ለብሶ ነው የገባው። ነገር ግን እንደዛም ሆኖ የተሳካለት እንዳልሆነ ነው መረጃዎች የሚያመለክቱት። ከአላጌ ግብርና ኮሌጅ ከቀድሞ አላጌ ግብርና ኮሌጅ አካባቢ መረጃዎችን ይላኩልን የአንከር ታዳሚዎች እንደገለጹልን ከሆነ በበርካታ አውቶቡሶች በበርካታ ኦራል ተሽከርካሪዎች ተጭነው ቁስለኞች በዚህ ካምፕ መግባታቸው ነው። ለቁጥር የሚቸግር እንደሆነ ነው የሚገልጹት። ከባድ ጉዳት እንደደረሰባቸው የሚያመለክተው አንድም በአላጌም ተከማችቶ የሚገኘው የቁስለኛ መጠን እንደሆነ ነው የገለጹልን። አሁንም አልተቋረጠም። በየዕለቱ በርካታ ተሽከርካሪዎች ቁስለኞችን ጭነው እየመጡ እንዳለ ነው የሚገለጸው። እንግዲህ ጉዳቱ በዚህ መጠን እያለ ነው አብይ አህመድ አሁንም በሰራዊት ብዛት በሰራዊት ቁጥር ይህንን ጦርነት አሸንፋለሁ ብሎ አሁንም ሌላ ዙር ሙከራ እያደረገ ይገኛል። እንግዲህ ይሄ ለስንተኛ ጊዜ እንደሆነ ለመቁጠርም ቸግሮናል። ብዙ ዘመቻዎችን አድርጓል። ምናልባትም ከ10 በላይ 10ም አልተሳኩለትም። እንግዲህ ሌላ ተጨማሪ ድል እየሞከረ ይገኛል። እስቲ ምንድነው ከዚህ አንጻር ማለት የሚቻለው? መሳይ ስብራቱ ወደማይጠገንበት ደረጃ እንደደረሰ መንግስትም ያወቀ ይመስለኛል። ምክንያቱም በሰራዊት ብዛት ቢሆን የዛሬ 2 ዓመት በሙሉ 4 እና 5 እዞችን ወደ አማራ ክልል አስገብቶ ጥቃት በጀመረበት በሳምንታት ጊዜ ውስጥ ችግሩን አጠቃላይ ይፈታው ነበር። ስልጠና በአግባቡ ያልወሰደ የአእምሮ ስንቅ ያልያዘ ምክንያቱም በትክክል የማያውቅ ህፃናት ሰራዊትን ወደ ክልሉ አሰማርቶ በሄደበት ቦታ ሁሉ ሲቪልን ከመደብደብ ትምህርት ቤቶችን ከማውደም የእምነት ተቋማትን ምሽግ አድርጎ ራሱን ከመከላከል በዘለለ የጤና ጣቢያዎችን በትልልቅ መድፎች ታንኮች ዙ 23ቶችና በተለያዩ የቡድን መሳሪያዎች ከማውደም በዘለለ በፋኖ ኃይሎች ላይ ያደረሰው ጉዳት የለም ከማለት በተጨማሪ የፋኖ ኃይሎችን የበለጠ እያፋፋቸው እየጎለበቱ ኃይላቸው እየጨመረ በልባቸው የደነደነ እየጠነከረ አካባቢያቸውን የማጥቃት ያለባቸውን አካባቢ በሰዓታቸውና በእቅዳቸው መሰረት እያጠቁ አሁን ደረስንበት ደረጃ ላይ ደርሰናል ማለት ይቻላል። በአጠቃላይ ግን የስርዓቱ አጠቃላይ የመከላከያ ሰራዊቱ የመዋጋት ሞራሉ እንደደከመ ያወቀው የብልጽግና መንግስት አሁን እያደረገ ያለው ከፍተኛ ጥላቻ ያለው ወይንም ለአማራ ህዝብ በወታደራዊ ስልጠና ሲወስድ ከዚህ በፊት ምኒልካውያን ናቸው እነዚህን አንገታቸውን ማስደፋት አለብን ብሎ በወታደራዊ ማሰልጠኛ ላይ የክፋትና የጥላቻ ትምህርት የተሰጣቸውን በ10 ሺዎች የሚቆጠሩ የአድማ ብተና ወይንም የኦሮሚያ ልዩ ኃይል አባላትን የመከላከያ ልብስ በማልበስ በተለይ በዋናነት ከሸኔ ጋር ውጊያ ሲያደርጉ የነበሩ ልምድ አላቸው የተባሉ ሰዎችን በወለጋ በኩል አድርጎ ባህር ዳር እንዲሁም ከአዲስ አበባና ከደብረ ዘይት አየር ማረፊያ ወይም ወታደራዊ ኤርፖርቶች አካባቢ እየጫነ ወደ ባህር ዳር ከተማ ወደ ኮምቦልቻ ኤርፖርት አካባቢ እያወረደ በሐራ በኩል ወልዲያን ሙሉ በሙሉ
በሙሉ እንዲቆጣጠር በማድረግ ራሱን እየተከላከለ ይገኛል። በባህር ዳር በኩል አድርጎ በደብረታቦር በወረታ አድርጎ ደብረታቦር ከዛ ደብረ ዘቢጥ አድርጎ ጋሸና አካባቢ ከበባ የፈጸመውን የፋኖ ኃይሎችን ለመበተን ከፍተኛ እንቅስቃሴ አድርጎ የነበረው የኦሮሚያ ልዩ ኃይል ደብረ ዘቢጥ አካባቢ ሲደርስ በአፋአድና በአፋባሃ የተቀናጀ ውጊያ ራሱ መከላከል አቅቶ ተበትኖ በርካታ ሰራዊቱ እንደተደመሰሰበትና በርካታ ወጣቶች እጅ እንደሰጡ ለፋኖ ኃይሎች እጅ እንደሰጡ በሚዲያ ተለቋል እና በአጠቃላይ በአማራ ክልል እየተደረገ ያለው ጦርነት ስብራቱን ሊጠግነው በማይችል ደረጃ ጀነራሎቹም አውቀዋል። አሁን አንዳንድ ጀነራሎች በተለይ በውጊያ መሃል ላይ የሚገኙ የእዝና የኮር አዛዦች ለመንግስት ጥያቄ እያቀረቡ ነው የሚገኙት። ይሄ ነገር በሰላም እስካልተፈታ ድረስ እኛ ከእንግዲህ በኋላ ከአቅማችን በላይ ሆኖብናል። የፋኖ ኃይሎች ጠፉ ስንላቸው እየበረቱ እየጨመሩ እየሄዱ ነው። እነዚህን ኃይሎች በሰላም ካልሆነ በስተቀር ፖለቲካ ውሳኔ ካልሆነ በስተቀር ከዚህ በላይ መከላከያ ዋጋ ከፍሎ ፈቅ የሚል አንዳችም ነገር ሊያመጣ ባለመቻሉ መንግስት መፍትሄ ይስጥበት በማለት ጥያቄ እያቀረቡ ነው የሚገኙት። አንዳንድ ወታደሮችም ለ5 ዓመትና ለ4 ዓመት በቀበሮ ጉድጓድ ውስጥ ተደብቀን የፋኖ ኃይሎችን ለማጥፋት ሙከራ ብናደርግም በራሳችን ኃይሎች ላይ ነው ከፍተኛ የሆነ ወታደራዊ ክሳራ እየደረሰ ያለው። እኛ የታጠቅናቸውን መሳሪያዎች እየቀሙ ራሳቸውን እያደራጁ መመታት ያልነበረበትን የጦር ካምፕ እየመጡ እየተቆጣጠሩ ከተሞችን እየተቆጣጠሩ ዋና ትልልቅ አውራ ጎዳና መንገዶችን እየተቆጣጠሩ እንደሚገኙ እየታወቀ መንግስት ግን አሁንም ሰራዊቱን እያስፈጀ በመምጣቱ በማለት በሚዲያ ላይ እየወጡ እየተናገሩ ይገኛሉ። መንግስት አሁንም ሽንፈቱን ሙሉ በሙሉ አምኖ ለማዋጥ መቸገሩን ነው እያየን ያለነው። ነገር ግን በአማራ ክልል ከእንግዲህ በኋላ ስብራትን የሚጠግን የመከላከያ እንቅስቃሴ እንደማይኖር በበርካታ አካባቢዎች በርካታ ሺዎችን በርካታ በ10 ሺዎች የሚቆጠሩ ወታደሮችን በተለያዩ ቀጠናዎች አስገብቶ ሙከራ ያደረገ ቢሆንም በሄደበት አቅጣጫ ውጤት ማምጣት ባለመቻሉ ከፍተኛ ብስጭት ውስጥ ነው የገባ። አሁንም በድሮም በጣም በበርካታ ቦታዎች ላይ አሰሳ ከማድረግ በተጨማሪ በሲቪሊያን ላይ ጉዳት እያደረሰ እንደሆነ የፋኖ ኃይሎችን ግን እንኳንስ መግደልና መምታት አይደለም ጭረት እንዳልደረሰባቸውና እነሱን ተጠንቅቀው ከተሞችን እያጠቁ አካባቢያቸውን እየጠበቁ እንደሚገኙ ነው ማወቅ የቻለው። ይባስ ብሎ እንዲያውም የፋኖ ኃይሎች በወሎ በሰሜን ሸዋ እንዲሁም በደቡብ ጎንደርና በማዕከላዊ ጎንደር አካባቢ የሚገኙ በቁጥጥር ስር ያደረጓቸውን ከተሞች ህዝባዊ ውይይት በማድረግ አካባቢው በሰላም እንዲተዳደር ዜጋው ወይንም አርሶ አደሩ እርሻውን በአግባቡ እንዲያርስ እና እንዲንከባከብ እና ሰላምና ደህንነት እንዲፈጠር ለማድረግ ምርጫ በማድረግ ሰው የወደደውና የፈቀደውን አስተዳዳሪ እንዲመርጥ በማድረግ አካባቢያቸውን በሰላም እያስተዳደሩ እንደሚገኙና በዚህም የአካባቢ ማህበረሰብ መከላከያው ተሸንፎ በመውጣቱ ደስተኛ መሆናቸውን የፋኖ ኃይሎች መቆጣጠር መቻላቸው ከብዙ ስቃይ የተገላገሉ መሆናቸውን በበርካታ ሚዲያዎች እየተናገሩ እንደሚገኙ